ሰማ ይለኛል መከስብበት መጥቶ እዛ ሸኾቹ በጎናቸው እያስቀመጡ ሲሉ ሸህ ሆናለሁ ብለህ ነው መቼም የኔ ህይወት እያለ አንተ ሸኻቱን አትልፋ ቆረጥ ይለኛል። የኔ አስገራሚ ጥሩም አስገራሚ በባጭር የሚዘለቅ አይደለም፣ መጥፎውም አጋጣሚ ባጭር የሚዘለቅ አይደለም። እኛ ብዙ ነገር አለ። እኔ 36 ቀን ረመዳን ሌሊት እየቆምን ቀን 36 ቀን በረሃ እየሄድኩኝ እንጨት ዘብራለሁ። በዛ ላይ 90 ያሲን 40 ያሲን እቀራበታለሁ። አንድ ቤት ብቻዬን ግድግዳ በጣም ጥቼ ለሸኾቹ ሰርቼላቸዋለሁ። የጎተራ የሚሉት መኖሪያ ቤት የሚሉት ሁላ የሰራሁላቸው ይሄ ነው። ደግሞ አንድ አስገራሚ ሸኾቹ መስተኛ ጀንድ የሚባል ይሄ ቆዳ የላቸውም። በረመዳን ሩቅ ገበያ በራሴ ገንዘብ ገዝቼ ስመጣ ለካ ማፍጠር ይቻላል። እዛ ጊዜ ክው ያለንን ማፍጠር አንችልም አይደለም። አለቅጥ ውሃ ጥም ይዞኛል። መግሪብ አንድ ወንዝ ደርሼ ሳፈጥር ወደ ላይ አለኝ፣ ወደ ላይ አስመርዞኛል። እና ብዙ ጥሩም አጋጣሚዎች አሉ፣ መጥፎም አጋጣሚዎች አሉ። እንዳው ብቻ ትልቁ ነገር እኔ የቀረሁባቸው ሸይኾች ጥሩ ሸይኾች ናቸው፣ ጠንካራ ሸይኾች ናቸው፣ መልካም ሸይኾች ናቸው። እነዛ ሁላ እኔ እንግዲህ ቁርአን ተጀመርኩ ጀምሬ ሸይኾቼ ይወዱኛል፣ ያከብሩኛል። የሚገርም ነገር አንተ እንኳ ይሉኝ፣ ህዝቡም ደግሞ በጣም ይወደኛል፣ ያከብረኛል። እንግዲህ ዛሬ ደግሞ እንግዲህ እዚህ ደርሰናል። አሁን መጨረሻው ደግሞ እንዲያምር እንለምናለን።